ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬም በሌላ ሚክሲንግ ትምህርት መተናል ማለት ነው። ዛሬ ሚክስ የምናደርገው ስትሪንግስ እንዴት ነው ሚክስ የምናደርገው ማለት ነው። ለዋልዝ የሚሆን የተለያዩ ቦታዎች ላይ የምትጠቀሙትን ስትሪንግ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ስትሪንግሶችን እንዴት አድርገን ሚክስ እንደምናደርግ ዛሬ እንመለከታለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የዚህ ቻናል ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩልኝ። ሌላው ደግሞ ከሀገር ውስጥ ከሀገር ውጭም ያላችሁ ኦንላይን ክላስ እየተጠናቀቀ ስለሆነ ምዝገባ ስክሪን ላይ ባለው ስልክ ቁጥር ምዝገባውን ማካሄድ ትችላላችሁ ማለት ነው። ሌላው ደግሞ የተለያዩ ሬጂስትሬሽኖችን፣ ስታይሎችን፣ መልቲፓዶችን ሙሉ ፋይል ከኔ መውሰድ የምትፈልጉ ስቴጅ ላይ የምትጠቀሙበትን ቆንጆ የሆነ የምትሰሩበትን ፉል ፓኬጅ ከኔ ማግኘት የምትፈልጉ ሶፍትዌሮችንም ከኔ ማግኘት የምትፈልጉ ስክሪን ላይ ባለው ስልክ ቁጥር በቴሌግራም ኦር በዋትስአፕ እኔን ኮንታክት ማድረግ ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ትምህርታችን እንሄዳለን። ስለዚህ ዛሬ ሚክስ የምናደርገው ስትሪንግስ ነው። ምንጊዜም መጀመሪያ ሚክስ ለማድረግ ስንነሳ ቮይሶችን ሰሌክት እናደርጋለን። ቀጣይ ስቴፓችን ደግሞ ቮይሶችን ባላንስ ማድረግ ነው። ያው ይሄን ነገር ሁሌ ማሳያችሁ ለምንድን ነው? አዳዲስ ማያውቁ ልጆች ስላሉ እነሱም እንዲመለከቱ ከመጀመሪያው ጀምሬ እስከ መጨረሻው ስቴፑን አሳያችኋለሁ ማለት ነው። ራይት ዋን ላይ እንመጣና ምንድነው የምንመርጠው? እዚህ ስትሪንግ ውስጥ እንገባለን። ስትሪንግ ውስጥ እንገባና እዚህ ጋር እንደምታዩት ፓርት ዋን ላይ እንዲህ ነው ለእናንተ ይመጣላችሁ። ከዛ ፓርቱን ታሳልፉትና እዚህ ፓርት ፎር ላይ አሌግሮ የሚል ይመጣላችኋል ማለት ነው። እዚህ ጋር አሌግሮ የሚል ይመጣላችኋል። እሱን ሰሌክት ካረጋችሁ በኋላ ኤግዚት ትላላችሁ ማለት ነው። በመቀጠል ደግሞ ራይቱ ላይ እንመጣና እዚህ ጋር ታበሩታላችሁ። ከዛ በኋላ አሁንም ስትሪንግ ውስጥ እንገባለን። ስትሪንግ ውስጥ ከገባን በኋላ እዚህ ኖርማል ፎልደር ውስጥ እዚህኛው ውስጥ ስለሌለ እኛ ምን እናደርጋለን? እዚች ጋር መተን ከ8 ቁጥር በላይ ባለችው አፕ የምትላለች እዚች ጋር እንደምታዩት አፕ እናረጋትና ከዛ አሁንም ፓርት2 ላይ እንሄዳለን። ከዛ ሌጋሲ የሚል አለ እዚህ ጋር እንደምታዩት ሌጋሲ ላይ አንዴ ሴሌክት እናደርጋለን። ከዛ በኋላ ስትሪንግስ የሚለው ላይ እንገባለን ማለት ነው። ከዛ በኋላ ስትሪንግስ ውስጥ ከገባን በኋላ ፓርቱን 2 ላይ ታረጉትና ኦርኬስትራ ኤንድ ሆርንስ። ብዙዎቻችሁ ይሄን ቮይስ የምታውቁ ይመስላችኋል፣ ግን እንዴት ሚክስ እንደተደረገ አታውቁትም። ሌሎችንም እንደዚህ ስትሪንግስ ቮይሶች በአሁን በማሳያችሁ መልኩ ሚክስ ማድረግ ትችላላችሁ። ስለዚህ አሁን ቮይሶችን ሴሌክት አድርገናል። እዚህ ጋር እንደምታዩት አሌግሮ ከኦርኬስትራ ሆርንስ ጋር ነው። ስለዚህ ምን እናደርጋለን? በቀጣይ ደረጃ እዚህ ጋር ባላንስ የሚል በተን አለ። አንዴ እሱን እነካውና አይታችኋል፣ ባላንስ እናረጋለን ማለት ነው። ራይት ዋን እና ራይት ቱን ነው ባላንስ የምንሰራው። ስለዚህ አሁን ባላንስ እናደርጋለን። ስለዚህ ስትሪንግሱን በደንብ ጎልቶ እንዲወጣልን ምን እናደርጋለን? ሁለቱንም 127 እናደርገዋለን። ስለዚህ ራይቱ ላይም ይሄን ጨምረዋለን፣ 127 እናደርገዋለን። ስለዚህ አሁን እንስማው ድምፁን እንደምታዩት ስትሪንግሶች ብዙ ጊዜ የሚፈልጉት ኢፌክት ነው። ሌላ ነገር ብዙም አያስፈልጋቸውም እና ባላንስ ኢፌክት፣ ከዛ በተጨማሪም ደግሞ ኦክታቫቸውን ባላንስ ማድረግ ነው የሚፈልጉት እና ስለዚህ ያን ካስተካከላችሁ አሁን በማሳያችሁ መንገድ በቀላል ዘዴ ሚክስ ማድረግ ትችላላችሁ። እንደውም የዛሬው ከባድ አይደለም። ዋና ስቴፑን እናንተ መያዝ ነው የሚጠበቅባችሁ። ስለዚህ አሁን ሚክስ ሳናደርገው ባላንስ ብቻ ነው ያደረግነው። ስለዚህ ድምፁ ይሄን ይመስላል። አይታችኋል። ባላንስ ስናደርገው ቆንጆ ሆኖልናል። ቀጣይ ስቴፓችን ምንድነው? እዚህ ሚክሰር ላይ እንሄድና ኦክታቡንና ኢፌክት ምናምን እናስተካክላለን፣ ባላንስ እንሰራለን። ከዛ በኋላ እዛ ጋር ከጨረስን በኋላ ስራችንን እዚህ ራይት ዋና ራይቱ ላይ ገብተን ባላንስ አድርገን እንጨርሳለን። ስለዚህ ሚክሰር ላይ እንሄዳለን። ሚክሰር ላይ ከሄድን በኋላ እንደዚህ ይመጣላችኋል። እናንተ እንደምታዩት ሚክሲንግ ኮንሰል ፓነል የሚል አለ። ስለዚህ እናንተ እዚህ ጋር የምታዩትን ታብ ወደ ጎን ታረጉትና ይኸው
ምን ላይ ትመጣላችሁ? ቱል ላይ ትመጣላችሁ። ቱል ላይ ስትመጡ ብዙ ጊዜ ሰሌክት ስታደርጉ ቮይሱን ራሱ ኦክታቭን ያስተካክልላችኋል። ግን ካልተስተካከለ እዚች ኦክታቭ የምትለዋን ትነኳትና እንደምታዩት እዚህ ጋር ራይት ዋኑ 0 መሆኑን አሌግሮ ማለት ነው። ኦርኬስትራ ኤንድ ሆርንሱ ደግሞ -1 መሆኑን ቼክ አድርጉ። እዚህ ጋር 0 እና -1 መሆኑን ቼክ አደረግን በኋላ ስለዚህ ኦክታቭን ተስተካክሏል ማለት ነው። አስተካክለነዋል። ስለዚህ ኢፌክት ላይ እንሄዳለን። ኢፌክት ላይ እንሄድና እዚህ ጋር አለ በጂ በኩል ያለችውን እዚች ጋር ነው ሴሌክት የምናደርገው። ስለዚህ ጂን አንዴ እነካታለን። ከዛ በኋላ ሴሌክት ያደርግልናል። ሪቨርብ ነው እዚህ ጋር የምንመርጠው። ስለዚህ ታይፑን እንመርጥና ብዙ ጊዜ እንደምላችሁ ሃልፋይፍ አሪፍ ነው፣ ሃልቱም አሪፍ ነው። ሞር ሃልፋይፍ ካረጋችሁት ሞር የተሻለ ነው። ስለዚህ ሃልፋይፍ ላይ ታደርጉታላችሁ። እዚህ ጋር ሪቨርብ የምትሏን ትነኩና ከዛ በኋላ ታይፑ ደግሞ ሃልፋይፍ ታደርጉታላችሁ። ከዛ በኋላ ከዚህ እንወጣና አሁን ባላንስ እናደርጋለን። ራይት ዋን እና ራይት ቱን ባላንስ ነው አሁን የምናደርገው ማለት ነው። ስለዚህ አንድ ላይ ለመጨረስ ስለዚህ አሁን ራይት ዋን ላይ እንሄድና ምን እናደርጋለን? ኢፌክቱን ሪቨርቡን ይሄን 50 እናደርገዋለን። ራይት ዋንን 50 ድፍን 50 እናደርገዋለን። ከዛ በኋላ ይሄን 50 ካረግን በኋላ ራይት ቱንን በተመሳሳይ መልኩ 50 እናደርገዋለን። 50 እናደርገዋለን። ከዛ ስሙት አሁን ምን ያህል ኢፌክት ኖሮት ስለዚህ በጣም ውብ ሆኖልናል ማለት ነው እንደምትሰሙት። ሞር አሁን እኔ በዚህ የቀረስኩላችሁ ስለሆነ በደንብ ላይሰማችሁ ይችላል። ግን ራሳችሁ እዛው ሚክስ እያደረጋችሁ ብትሰሙት በጣም ጥሩ ሳውንድ ታገኛላችሁ። በዚህም አሪፍ ሆኖ ይሰማችኋል ብዬ አስባለሁ። ስለዚህ ይሄን ባላንስ ካረግን በኋላ ከዚህ ኤግዚት ብለን እንወጣለን። እዚች ጋር ኤግዚት ብለን እንወጣና ቀጣይ ስራችን ምንድነው የሚሆነው? እዚህ ራይት ዋን ላይ የሚል በተን አለ፣ እዛ ላይ እንገባለን። ራይት ዋን ላይ ከገባን በኋላ ራይት ዋን ላይ እዚህ ጋር ራይት ዋን ላይ ከገባን በኋላ ምን እናደርጋለን? እዚህ ጋር ቮይስ ሴት የምትላለች ፓርት ቮይስ ሴትን አንዴ እነካታለን። ከስር ያለችውን በተን ነው የምትነኩት። እዚህ ጋር ያሉትን በተኖች ሰሌክት ማድረግ እዚህ ጋር ከስር ያሉትን በተኖች ነው መንካት የሚጠበቅባችሁ። ከላይ ደግሞ ፓርቶችን ለመንካት ደግሞ ከላይ ያሉትን በተኖች ነው መንካት የሚጠበቅባችሁ ማታውቁ ስላላችሁ። ስለዚህ ቮይስ ሴት የሚለውን አንዴ ከስር እንጫነዋለን። ከዛ በኋላ እንደምታዩት አሁን አሌግሮን ነው ባላንስ የምናደርገው። ስለዚህ አሁን ስንት ነው? እዚህ ጋር እንደምታዩት 112 ነው፣ ቮሊዩሙ 112 ነው። ስለዚህ እኛ ስንት እናደርገዋለን? 100 እናደርገዋለን። ስለዚህ 100 እናደርገዋለን። ይበቃዋል። 100 ካረግነው በኋላ ኤግዚት ብለን ከዚህ እንወጣለን። ሌላ ምንም እናስተካክለው ነገር የለም። እዚህ ጋር ፖሊ ላይ መሆኑን ቼክ አድርጉ እና ሌሎች እዚህ ቁጥሮች ተመሳሳይ መሆኑን ቼክ አድርጉ። ብዙ ጊዜ እነዚህ ነገሮች አይበላሹም። ስለዚህ ከዚህ ኤግዚት ብለን እንወጣለን። ከዛ በኋላ ተመልሰን ኦርኬስትራ ሆርንስ ላይ እንገባና በተመሳሳይ መልኩ አሁንም ቮይስ ሴት የሚለው ላይ እንገባለን። እዚህ ጋር ከገባን በኋላ ምን እናደርገዋለን? ምንድነው የምናደርገው? ባላንስ ስለሆነ የምናስተካክለው ይሄ ሙሉት እናደርገዋለን። 127 ታደርጉታላችሁ በዚህ መልኩ ማለት ነው። ስለዚህ በዚህ መልኩ 127 ካረጋችሁት በኋላ እንዳልኳችሁ ይሄ ነገር ብዙም አይበላሽም። ግን የተለያየ አይነት ባላንስ ካለው እናንተ እዚህ ጋር በምታዩት መልኩ 64 64 ማድረግ ትችላላችሁ፣ ዴብዙና ኦፍሴቱን ማለት ነው። ስለዚህ እዚህ ጋር በተመሳሳይ መልኩ ፖሊ ላይ ምናምን መሆኑን ቼክ አድርጉ። ይህን ካረጋገጥን በኋላ ምን እናደርጋለን? ኤግዚት እንላለን ማለት ነው። ዋና ስራችንን ጨረስን በቃ። ስለዚህ በዚህ መልኩ ባላንስ አድረግ ነው። ቀጣይ ስቴፓችን ምንድነው የሚሆነው? ልክ ይህን ሚክስ አድርገን ስንጨርስ ብዙ ጊዜ እንሳሳታለን፣ እንሸወዳለን። እዛው ሚክስ አድርገን ሴቭ ማድረግ እንረሳና መጫወት እንጀምራለን። ግን ምንጊዜም መርሳት የሌለባችሁ ልክ ሚክስ አድርጋችሁ ስጨርሱ ሚሞሪ የሚለውን ትነኩና የተመቻችሁ ሬጂስትሬሽን ፓርት ላይ ሰሌክት ታደርጋላችሁ። ከዛ በኋላ አሁን ሰሌክት አድርገነዋል። ቀጣይ ምንድነው ማሳያችሁ? ሪትም የተጫወትኩ አሳያችኋለሁ። ምን ያህል ሚክስ የተደረገው ውበት እንዳለው፣ ሚክስ ካልተደረገው ደግሞ እንዴት እንደሚሻል አሳያችኋለሁ ማለት ነው። ስለዚህ አሁን ቀጥታ ሪትም ከፍቼ እየተጫወትኩ አሳያችኋለሁ። ስለዚህ አሁን አንድ ዋልዝ ሪትም መርጫለሁ። ስለዚህ እከፍተውና እጮትላችኋለሁ። አሁን ሚክስ የተደረገው ነው። ቀጣይ ደግሞ ሚክስ ያልተደረገውን አሳያችኋለሁ፣ ልዩነቱን ማለት ነው።
እንዳያችሁት በጣም ነው የሚያምረው። ዋልዝ ላይ የተለያዩ ነገሮችን ብትጠቀሙ በጣም ነው የሚያምረው። አሁን ለምሳሌ ዳንኤል አምደ ሚካኤልን በጣም ነው የምወደው ይሄን ቮይስ ማለት ነው። ለዋልዝም ብቻ አይደለም ለዲስኮም ብትጠቀሙት ችካ ላይም ብትጠቀሙት ያምራል ማለት ነው። የሆነ ማሳመሪያ ኢንትሮ ነገር ትጠቀሙበታላችሁ፣ ክሬቲቪታችሁን ታሳድጉበታላችሁ። ስለዚህ ይሄ ቮይስ በጣም ተመራጭ ነው። ብዙ ጊዜ እኔ እጠቀመዋለሁ። ስለዚህ አሁን ይሄ ሚክስ የተደረገው ነው። ስለዚህ አሁን ምን አረግላችኋለሁ? ሚክስ ያልተደረገውን ደግሞ ሰሌክት አድርጌ እንመልከቱ ምን ያህል ልዩነት እንዳለው ማለት ነው። ስለዚህ አሁን ኖርማል ቀጥታ ሰሌክት አረግና አሳያችኋለሁ ማለት ነው። ሚክስ የተደረገውና ያልተደረገው በጣም ሰፊ ልዩነት እንዳለው ቼክ ታደርጋላችሁ። ባላንሱ፣ ኦክታቭ እንደዚህ ባላንስ ሳይደረግ ምን እንደሚመስል እናየዋለን ማለት ነው። ስለዚህ አሁን ይሄው ሚክስ ምንም አልተደረገም፣ ባላንሱም ሁሉም ነገር አልተደረገም። እዚህ ጋር እንደምታዩት ምንም ያስተካከልኩት ነገር የለም። ስለዚህ እንስማው። አያችሁት? አሁን ከዚህ ነው ወደ ሚክስ ያደረግነው የቀየር ነው። ስለዚህ አሁን ይሄ ኖርማል እዚህ ጋር ሴቭ ላድርገውና ለምታዩት በጣም ነው የሚደብረው። ሚክስ የተደረገውን ስሙት። አያችሁት ምን ያህል ልዩነት እንዳለው። ስለዚህ ዋና የሚክስ ጥቅሙ በቃ ይሄ ነው። የሚያስጠላውን ድምፅ ሚክስ አድርጋችሁ ውበት ለጆሮ የሚስብ ማለት ነው፣ ውስድ የሚያደርግ መድረክ ላይም የትም ቦታ ላይ ስትጫወቱ ለጆሮ የሚስብ የማይረብሽ ድምፅ መፍጠር ማለት ነው። ስለዚህ የዛሬ ሚክሲንጋችን ይሄን ይመስላል ማለት ነው። እንደነገርኳችሁ ኦንላይን ክላስ እንዳያመልጣችሁ። በጣም ራሳችሁን የምታዩበት የምትለውጡበት፣ በእውቀት ሙዚቃን መጫወት የምትጀምሩበት፣ ራሳችሁን እንደገና የምታዩበት። ስለዚህ በጣም ለየት ባለ መልኩ ነው የምናስተምረው። ስክሪን ላይ ባለው ስልክ ቁጥር ከሀገር ውጭም ከሀገር ውስጥም ያላችሁ መመስገብ ትችላላችሁ ማለት ነው። ቅድም እንደነገርኳችሁ ሙሉ ፋይል ከኔ መውሰድ የምትፈልጉ አጠቃላይ ማለት ነው ሙሉ ፋይሎችን ከሪትም፣ ሬጂስትሬሽን፣ ቮይሶች፣ መልቲባዶች፣ የተለያዩ ኮንቨርተር ሶፍትዌሮችንም አሁን ኮንቨርተር ሶፍትዌሮች ማለት እዚህ ኪቦርድ ላይ አልሰራ ያላችሁ ፋይል ሌላ ኪቦርድ ላይ እንዲሰራ ያደርጋል ማለት ነው። እንደዚህ አይነት ሶፍትዌሮችን ደግሞ አንድ ላይ ከኔ መውሰድ የምትፈልጉ ስክሪን ላይ ባለው ስልክ ቁጥር በቴሌግራም ኦር በዋትስአፕ እኔን ኮንታክት ማድረግ ትችላላችሁ ማለት ነው። የዛሬ ክላሳችን ይሄን ይመስላል። በቀጣይ በአዲስ ትምህርታዊ ቪዲዮ እንገናኛለን። ተባረኩልኝ።